ሰላም እንዴት ናችሁ? ዛሬም ባትዩ ተመልሻለሁ። ዛሬ ከ14 ዓመት በላይ ሰርታ የሰራችውን ቤት በካህን አባቷ እየተከዳሽ ልጅ እግረኛው ሚዲያ ላይ ቀርባ በደረን ተናግራ ነበረ። ዛሬ ደግሞ ካህን አባቷ ለሷ ምን ሊያሰጥቷል ሰው ተገኘችበት ለተመልካችም ለሰም ግራ የሚያጋባ ነገር ማለት ነውና እዚህ ጋር በአገር የምትኖሩ ልጆች ትልቅ ትምህርት አገኙበታላችሁ ብዬ አስባለሁ። በተለይ እንደዚህ በውክልና ነገ ገንዘብ የምታስቀምጡ እንዲሁ ደግሞ አንዳንድ ነገሮችን ገዝታችሁ የምታስቀምጡ ልጆች ማለት ነውና ተመልከቱት ቪዲዮውን። እንዲሁ ደግሞ ያያዘ ልደታ ሀገር ወጣበትና ትዳርን ያጣበት ምክንያት ተናግሯለኝ። እንዲሁ ሌሎች ሰሞንኛ ቪዲዮዎች አሉበት። አዲስ ከሆናችሁ ለቻናል ላይ ሰብስክራይብ አድርጉ፣ እንዲሁ ቪዲዮ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቤት ማርታ ገዝታ ሰርታ ሰጥቶታለች አልሰጠችውትም? በፍጹም። እርስዎ እንዴት ነው የሰሩት ያን ቤት? እኔ በ36,000 ብር ያን ቦታ ገዛው። አሁን ደግሞ አቅም ሲኖረኝ በ2003 ገዛሁት። በ2007 ደግሞ አቅሜን አጎልብቼ ቤት መስራት ያስኩ። ያንን ቤቱን በመሰራበት ጊዜ ከቆላ ለቀቄ እንደምመጣ ተስፋ ቆርጫለሁኝ። ማለትም ስራ አገኘው ፊቼ ላይ ያው በመንፈሳዊ ኮሌጅ ሰለጠንኩና ውጤት ሳመጣ ማመልከቻ ጻፋሉኝ። ጽፌ ወዲያውኑ በ10 ቀን ውስጥ የደብር አስተዳዳሪ ያደረጉኝ። 2000 ብር ነው ደሞዙ። 2007 ዓመተ ምህረት ያንን ቤት ለመስራት ያቺን ደሞዝም እየቆጠብኩ ያንን ቤት ማስተካከል ጀመርኩ እና ኮርኒሱ መድረኩ ሊሾው ሁሉ ነገር በጣም መስኮት በሮች ፍሬዎች ይሄ ምናምን ሁሉ ቀስ በቀስ ነው። ያኔ ደግሞ ወጪው በጣም ቀላል ነው። 10,000 ብር ካወጣክ ፍሬንች በር ትገጥማለህ። ዛሬ 100,000 ብር አይገጥምም። ጥሩ ዘመን ነበረ። በዛ እንደዛ አድርጌ ላቤን አፍስሼ አጥንቴን ከስክሼ ልጅቷ ስታሳዝን ገንዘቧን ያዋለችበትን ምክንያት ደግሞ የሚቀጥለው ቪዲዮ ላይ አስቀምጣላችኋለሁ ተናግሯል ማለት ነውና አስቡት። በ2,000 ብር ብሎኬት ቤት መሬት ተገዝቶ ከተማ ላይ የብሎኬት ቤት ሲሰራ ማለት ነው። ምንም የሱ ብር ሊኖርበት ይችላል፣ ግን ልጅቷ 14 ዓመት ሙሉ አረብ ሀገር ተቃጥላለችና ተቃጥላ ሰርታለችና የሷ ምጅ አለበት እዛ ጋር ግን ምንም ነገር የላትም ብሎ ሽምጥጥ አድርጎ ነው የካደ። እዚህ ጋር በወኩልና መርንት ብርም የምታስቀምጡ ወላጅ አባት እንኳን እየካደ ነው። እንዲሁም ደግሞ የሆነ መሬትም ሌላም ነገር ገዝታችሁ የምታስቀምጡ ልጆች እዚህ ጋር ትምህርት ወሰዱ ማለት ነው። ሰው አሁን ላይ ሰው በገንዘብ እየተቀየረ ነው። በተለይ እንደዚህ ህጋዊ ሆናችሁ ሄዳችሁ ነገር አድርጋችሁ መምጣት መመለስ የምትችሉ ሰዎች ባትገዙ፣ በሰው ስም ሄዳችሁ ባላችሁ ነገር የሆነ ነገር ገዝታችሁ በራሳችሁ አስቀምጣችሁ ብትመጡ ይመረጣል ማለት ነው። ከአሁን በፊት እኔ ያስታውሳለሁ ያ ሚዲያ ላይ እንደዚህ ወላጅ እናቷ ከኩዌት 8-7 ዓመት ሰርታ ያ ሚዲያ ላይ ተለቆ ማለት ነው ካርድ ያደረገቻት ቤት መሬት ገዝታ ማለት ነው። ካርታና ፕላን መሬት ገዝታ ካርድ ያደረገቻትና በራሳችሁ ስም ግዙ ማለት ነው። ሰው ነው የማይለወጥ የለም አሁን ላይ ማለት ነውና ልጅቷ በጣም እኔ እውነት አቋን እግዚአብሔር ያወጣላት። ገንዘቧም እንግዳ እሷ ምን አደረገችው ገንዘቧ ምናምን ሲባል የሰጠው ምላሽ ደግሞ ስታዩ በጣም እንትን ይላል። ላይክ እሷንም ጸባይ ምናምን የገላለጠውና አስገድዳን ሰርግ እንድናረግ ያደረገችን አስገድዳ በ50,000 ብር በሬ ገዝቼ 150 ኪሎ ጤፍ አስፈጭቼ የጠላው የሹሮው የበርበሬው ይቀር ገንዘብ አለኝ። ገንዘቡ ያለቀበት ቦታ ጨርሰዋለች። ይሄንን ግን ከንብረቴ አውጥቼ እናቷ እንዲህ ስታለቀስ ነው። እንዴት በክረምት ምድር ጌሾ አይደርግልኝ በቅሎ አይዘጋጅ አባቴ ከሰል ሸጡን ያሳደገ ምናምን አለች አይደል? አዎ እግሩ ጠባሳው ይመሰክራል ለኛ ብሎ አፈር በልቷል። ይሄው ቀልጥሜ ይሄው እሷን ለማሳደግ አዎ በሳት ተለብልቧል፣ ተቃጥሏል። ግን ይሄ አይገባው። ቢሆንም እኮ ቤት ነው አይደል እንዴ? ገንዘብ ነው አይደል? ሁላችንም ጥለነው ነው የምንሄደው። ቢሆንም እንኳን ለአባት ከዚህ በላይ አይደረግም እንዴ? ቤት አፈር እኮ ነው መልሰን እንገባበታለን። ከዚህ በላይ ይደረጋል አባት። ቢሆንም እንኳን ግን እንደ ወርደት ቆጥራው ሊሆን ይችላል፣ እንደ ማሸማቀቅ ቆጥራው ሊሆን ይችላል። ምንም የለ። አዎ ደሃ ነበርን ደሃ ይነግረኛል እኔ አባቴ። እሺ አንድ ጥያቄ ልጠይቅሽ። እስኪ ጠይቅሽ። እሺ ጠይቂያት። አንድ ጥያቄ ብቻ አጠራብሽ፣ ማብራሪያ ሳይሆን ጥያቄ። ቆይ ሲገስጽሽ አልሰማም አላልሽም?
ማን ገጽቶኝ እሱ ራሱ ቤት ውስጥ ማለት ነው። ጥያቄዋን ስሚያታ መጀመሪያ ከዛ አብረው ከመጡ ጓደኞችሽ ጋር ሺሻ እንዲህ ዘርግታችሁ ስታጨሱ በፍጹም አትካጂ። ተይ ድራማሽን በቃ አታስመስይ። ይሄ ጥያቄ አይደለም። ይሄማ ቅድም ያሳርዳለች። ይሄ ጥያቄ አይደለም። አሳርፍልኝ። እኔ ጓደኛም የለኝም። ጓደኛ እንዳለ እዚህን በጠብጣለን ይልቅ ግድ የለም። አይ እኔ ሰማሰል እሷ ሰማሰል አጠቃለና ቆይ አጠቃለና ቤቱን አትቀበይም። ጫቱን በማዳበሪያ ነው አውጥቼ ወንዜ ተጣጣለ። ማጠቃለያ ነው እንደውም እሺ ማጠቃለያ ቦርሳ ውስጥ እንደ ሰሳሽ ውስጥ አሁን ሲጋራ አልተገኘ። እንዳወራ እድሉን ስጠኝ። እነሱ አሁን እዚህ ጋር ህዝቡ እውነት በተለይ ፊቻ ያለ ህዝብ ስለሚያውቅ እሱን በጣም አጥላልተውታል። ይጥሉኝ ያንን እውነታ ለመደበቅ በዚህ ስሜን በማጥፋት እኔ ስሜን አጠፋ አላጠፋ የሚያቀኛል ይጥሉኝ ነው ይወደኛል። መላከ ሰላም ምንም አይመለከተሽም። ስለ ህዝብ ጥላቻ ወይ ዝም ልበል? አይመለከተሽም። ስለ ህዝብ ጥላቻ እኔ ህዝብ ይወደኛል። ወይ ዝም ልበል? የሀገር አባት ነኝ፣ አስተዳድራለሁ። በቀደም ያልተጠመቁትን አጠምቃለሁ። እንደወጣ እኔና ፈጣሪ ነን የምናውቀው። ነበርሽ አንቺ? አዎ ነበርኩኝ ነበር። እንዲቀና ማጠቃለያ ነው። አሁን ወደ እንትኑ አትመለሽ። ቤቱን መኖር ትችያለሽ። አንቺ ደግሞ አንኖርም። እኔ ተክሌ ቤቴን ነው የምፈልገው። ቤቱ እንዲለቅሽ ያረፈበት ቤቴ ላቤ የድፍን ፊቼ ህዝብ የሚያውቀው ፍርድ ይበልሻ። ቤቴን ነው የምፈልገው። እዚህ ጋር ምንም አጭሳ ማለት እንደዚህ አጭሳም ወይም እንደዚህ ማለት ያው አንዳንዶቹ ሊሆን ይችላል እንደዚህ ወጣትነት ነው ነገር አድርጋ ሊሆን ይችላል። ግን ያን ሁላ ገንዘብ ማጨስ ላይ ጫት መቃም ላይ መቼም አውላ አይሆንም። እና ደግሞ እዚህ አረብ ሀገር አሰርታችሁ ምናምን የሆነ ወይም ልትከዱ ትችላላችሁ ምናምን ነው ቤተሰብ እንደዚህ አድርገኝ ብላችሁ በማይታሰብ ሁኔታ ማለት ነው። ሰው ሲቀየር እንትን አይልምና ተባብረው ነው የሚነሱባችሁ። አሁን እህቴቶ ምን አድርጊ አሁን የተጠየቀ እሱ ነው ካደኛለች። አንደኛ እሱን ነው፣ ሁለተኛ ደግሞ እናቴም ተባባሪ ናት ነው ያለችና እህቴቶም ለአባትና ለእናቷ ብራን የመጣችው ላይክ እሷን ገሸሽ አድርገው ማለት ነው። ያው 14 ዓመት አረብ ሀገር ሰርታ መቼም እንትን ላይ ይሄ መዝናኛ ተዝናንታ ብላ ጨርሳ አይሆንም። ቤቱ እርግጠኛ ነኝ እሷ ነው። በርካቶች እንደዚህ የተካዱ ነው። አቄዴር ተደግሞ ተጠምቃ ቆይ እሱ እንዲሞቅሽ ነው። አሁን እሱ አንተ ነህ እንዲሞቅህ መስቀሉን ያስቀምጥ። እኔ ያው ግዴለሽ ምን ማለት አሁን ታሪክ ሲጀምር አልፈቀደም። አሁን እሷ መደረግ ያለበት አቄዴር ተደግሞ ቆይ እግረኛው መሆን ያለበት አሁንም ቃል ምገባለህ ማለት ነው። እስከዛሬ ድረስ አሁን ገና ትዋረዳለህ። ተመልካቾቻችን ጸሎት ያርጉልን። በጸሎት ነበር የጀመርነው። በየት በኩል ሰይጣን እንደገባ አናውቅም። የጫጫታ ሆነ ቢያንስ ከዚህ በኋላ እንዲወጣ ይሄ የመጨቃጨቅ ምኑ ታሪኩን የበለጠ ማጣራት የበለጠ መጠየቅ እንፈልጋለን። እንሄዳለን፣ ሰዎችንም እናናግራለን። እባክሽ ዝም በይ። ጨረስን ካንቺ ጋር በሰላም ግቢ እንሂድ። የዛሬ እንግዶች እነሱ ናቸው። በነገርሽ ላይ ለቀደመው ጊዜ በስቱዲዮ ሆነሽ አንቺ ከእግዚአብሔር ጋር እስኪ ዝም በሉ መላከ ሰላም፣ እስኪ ዝም በይ አንቺ ዝም በይ በቃ ዝም በይ በቃ። ቅድም ምን ብለሻል? በቃ ዝም በይ። አሁን እኔ የምናገረው እሷ ከተናገረች እኔ ዝም ማሰኛል። ዝም በቃ። ዛሬ ሙሉ ሰዓት ፕሮግራሙ መልስ ለመስጠት ስማችን ጠፍቷል፣ ባልተገባ መንገድ ተነስቷል ብለው የመጡት እነሱ ናቸው። ስለዚህ ስቱዲዮ የነሱ ነው። አንቺ እንድትሰሚና አንቺን የተመለከቱ የተወሰኑ ጥያቄዎችን ፕሮግራሙ ላለማንዛዛት እዚሁ መልስ እንድትሰጪ ነው። ስለዚህ በቃሽ፣ ከዚህ በኋላ አትናገሪ። በቃሽ፣ ወሰን አስማማን በቃ አዘዝኩ። ዝምት ጣራልኝ በቃ ባንተ በኩል ጣራልኝ። ይሄ እሱ ስራዬ ነው። አንቺ ስላልሽኝ አይደለም። እኔ ባንተ በኩል ፊቼ ድረስ ሄደክ አጣራልኝ። እሱ የኔ ስራዬ ነው። እውነታው ይውጣ። እሱ የኔ ስራዬ ነው። እኔ እውነታው ነው። በቃ ዝም በይ። ስታሳዝን ግን ማርያም እኔ 14 ዓመት ሰርታችሁ በዚህ ልክ ስትካዱ ያለው ስሜት እኔ እግዚአብሔር ጠንክርናውን ይስጣተኝ ማለት ከነሱ የሆነ ያኔ ከካህኑ ከአባታም የሆነ እውነት ሊኖር ይችላል። ግን
ይበልጥ ደግሞ እሷ ጋር ነው ያለው። ለምን አረብ ሀገር 4 ዓመት ሰርታ መቼም እዚህ ጋር ሆነን የምናመጣው የምናገኘውን ገንዘብ የምናገኘውን መንገድ እናውቃለንና ዝም ብላ ሜዳ ላይ በትነው አይሆንም። ሰው አገሩ ላይ ተቸግሮ ተጠምቶ ተርቦ እስከ መታሰር ያው እስከ መገረፍ በጥቂቱም ቢሆን ትንሽም ቢሆን ዋጋ ከፈልኩ። 4 ጊዜ ምናምን ታሰር። ማንም ሚዲያ ላይ ተናግሬ የማላውቀውን በጣም የምወደውን መሳሳለት ትዳሬን አጣሁ። በጣም ወርቅ የሆነች ሚስት ነበረች። ሴት የሆነች ሚስት የሆነች ማንም የሚወዳት ማንም ሊወዳት የሚችል ወርቅ የሆነች እሷንም አጣሁ። ምን ቀረኝ? ቤተክርስቲያን ነበረች ቀረችኝ። ሙስሊሙ ብዚትብኝ ይፎክርብኝ ኖርማል ነው። መናፍቅ ጴንጤውም ቢጮህ በየከተማው ሊያሳስረን ቢሞክርም ኖርማል ነው። የገዛ ኦርቶዶክስ የሆነ ቤተሰብ በ40 ቀን በ80 ቀን ልጅነት ያገኛል። አንድ ህብረት ከአንዱ ጽዋ ይጠጣል፣ ከአንዱ ህብስት ይበላል። ከመንበሩ ትልቅ ይጠጣል። በብዙ ትግል ውስጥ አብረን ያሳለፍን ኦርቶዶክሳውያን ተነሱብኝ። ማለት ጥሩ ከሚባሉ ኦርቶዶክስን ከሚደግፉ ጥሩ አመለካከት ካላቸው ትምህርት ከሚሰጡ አንድ እንደሆነ ነው ማቅና ምን እንዳደረገ አላውቅም። እኔ ግን አይዶ ነው ኤኒዌይ የመጨረሻ ላይ ደግሞ ስለ ጎንደር ያወደሰበት ምናምን እንትን ሳይ አይዶ ነው መጸጸት ምናምን ያለበት ይመስላል ሰውየው። እና አይዶ ነው እንዳለ ህዝቡ ደግሞ እንደዚህ በኮመንት በምን ስታየው የሆነ በጣም መጥፎ እንትን የሆነ አይዶ ነው ወደ ፖለቲካው ገብቶ ካልሆነ እንደዚህ በኦርቶዶክስ ላይ ጥሩ አመለካከትና ጥሩ ስራ እንደሚሰራ ነው የማውቀው ማለት ነው። እና ጥሩ ያልሆነ አስተያየት ይሰጡታል። ኤኒዌይ ሰው መጀመሪያ ብንረዳ የሰራውን ነገር የሆነ ትንሹን መጥፎ ነገር ከምና ትልቅ ይልቅ ትንሹን ጥሩ ነገር እያተለቅን ሰውን ብንመለከት ጥሩ ነው ማለት ነው። ላይክ መጥፎ ከሰራ ደግሞ በጣም እንግዲህ እንደዛ ለሱራፌል ተካ መኪናው ይገዛል። ውድ ኢትዮጵያውያን ይህ ቻሌንጅ ከቻሌንጅም በላይ የኢትዮጵያን ህብረትና አንድነት የታየበት ሁሉም ኢትዮጵያዊ በአንድ ልብ የተሳተፈበት መልካምነታችንን ለብዙ ያሳየንበት ሀገራችንን በተግባር የገለጽንበት ትልቅ አውድን የፈጠረ አንድነታችንን ውበታችን እንደሆነ ለብዙዎች ያሳየንበት ነበር። ለዚህም ታላቅ ስራ ብዙ ደጋግ ኢትዮጵያውያን በቀናነት ተሳትፈዋል። ለዚህም በመጀመሪያ ፈጣሪ በመቀጠል በዚህ መልካም ተግባር ላይ የተሳተፋችሁ ሁሉ ለወጣት ልጃችን አይናችን አዶኒ ወጣት ቲክቶከሮች፣ ተጽዕኖ ፈጣሪዎች፣ አርቲስቶች፣ የጥበብ ሰዎች እንዲሁም ለመላው የኢትዮጵያ ህዝብ ላሳያችሁ ቀናነት ፖፑላር ኤሌክትሮኒክስ ታላቅ ምስጋና ያቀርብላችኋል። በቀጣይም ለሀገር ለወገን የሚጠቅሙ ስራዎችን አብረን ከሀገራችን ልጆች ጋር ተጋግዘን እንደምንሰራ ቃል እንገባለን። ታላቅ የሆነ ርክክብ በቅርብ ቀን እናደርጋለን። እንወዳችኋለን። ኢትዮጵያን ለዘላለም ትኑር። ፎሎ በማድረግ አርቲስት ነኝና ባለቤት ላደረጋችሁ ምስጋና ይገባ። እንዲሁም ደግሞ አዶናይ ቻሌንጅ ላስጀመረ አዶናይም አሁን ላይ በጣም አሪፍ መልካም ስራ ከሚሰሩ ወጣቶች አንዱ ነውና ምስጋና ይገባዋለኝ። እዚህ ላይ ግን አሁን እንደዚህ አንጋፋ አርቲስቶች ከቀደም ጀምሮ የሰሩ ምናምን እንደዚህ የሆነ ቢያንስ እንኳን መኪና የሌላቸው ናቸው ታገኙ የሆነ ጥያቄ ይሆናል ማለት ነው። ለምን ግን ኢትዮጵያ ውስጥ የሆነ ወይም መኪና እንዲኖራቸው የሆነ የተሻለ ነገር እንዲኖራቸው ወይ ሙስና መስራት አለባቸው፣ ወደ ፖለቲካው ደግሞ ጠጋ ማለት አለበት፣ ወይ ደግሞ
የግል ስራ ይሻላል እንጂ አሁን በተለይ አርቲስት ሰለሞን ተካ በመጀመሪያ ላይ የተሸለመው የሪል ስቴት የሸለሙት አሁን እሱ በጣም አንጋፋ ወደ 50 ዓመት ነው አርቱ ላይ የቆየና አይዱ ነው ያያዝላል አናውቅም። እንግዲህ ግን ያው ሀገራችን የሚከፍለው ደሞዝ ያን ያህል ስላልሆነ ይመስለኛልና እንግዲህ ግን ደስ ይላል። እንደዚህ ምን አገባን እኛ ሀብታም ሊገዛ እኛ ፎሎ ማድረግ ማለት ነው። በዚህ መልኩም ከተቻለ ለብዙ አርቲስቶችና እንዲሁም ደግሞ አቅም ለሌላቸው እንደዚህ ምናምን እንደምንደርስ ተስፋ አለኝ። አዲስ ከሆነ ሰብስክራይብ አድርጉ፣ ላይክ አድርጉ። ሌላ ብሎ መልሳለሁ። ሰላማችሁ ይብዛ።